ልጆቻችሁን ሽማግሌ አታድርጉ። ይሄ ልጆቻችሁ ላይ ልታደርጉ ከምትችሏቸው ክፉ ነገሮች ሁሉ የመጀመሪያው ነው ብዬ ነው የማስበው። ፐርሰናል ያለፍኩበት ነገር ስለሆነ ነው። እናንተ በትልቅ ሰው አእምሯችሁ ማድረግ እና ማስተካከል መስመር ማስያዝ ያቃታችሁን ነገር ልጅ በልጅ አእምሮ እንዴት ያደርገዋል? እንዴት ይችለዋል? ትራውማታይዝድ የሆነ ልጅ ማሳደግ ካልሆነ ፍላጎታችሁ ልጆቻችሁን ጸባችሁ ውስጥ በፍጹም አታስገቡ። እንደ ሚዲየተር በፍጹም መሀል አታድርጓቸው። ኖ ምክንያቱም አባትንም ላለማስቀየም እናትንም ላለማስቀየም አባትም አይ አንተም ድሮም ከእናት ጎን ነህ እናትም አንቺ ድሮም ነው ለአባትሽ ነው የምትቆሚው ላለመባል ሁለቱንም ላለማስቀየም ባያዝድ ላለመሆን ተጠንቅቀው ነው ይሄን ነገር የሚያደርጉት። መጨረሻ ላይ ምን አይነት ልጅ እንደምትፈጥሩ ልንገራችሁ። ፒፕል ፕሊዘር የሆነ ሁልጊዜም ቢሆን ሰዎችን ለማስደሰት የሚሮጥ ለራሱ ፍላጎት የማይቆም ችግር ካለ ችግር ለመቅረፍና አብሮ ለመኖር ሞክሩ፣ ጣሩ። ካልሆነ ግን በሰላም ሰፓሬት አድርጎ ምንም አይነት ኔጌቲቭ ኢንፎርሜሽን ሚስትም ስለ አባታቸው ምንም አይነት ኔጌቲቭ ኢንፎርሜሽን አባትም ስለ እናታቸው ባለመናገር የልጆቹን የአእምሮ ጤና ጠብቁላቸው።